እኔ ከሞትኩኝ በኋላ እኔ ምን አገባኝ የሚሉኝ ብዙ ሰዎች አጋጥመውኛል። በተለይ አንደኛው እኔ ራሴ ፊገር አውት አድርጌ እዚህ ደርሻለሁ፣ እነሱም ፊገር አውት ያድርጉት። ይሄ ትክክለኛ አመለካከት ነው ብዬ አላምንም። ብዙ ጊዜ እንዲያውም እኛ ወደኋላ የቀረንበት ምክንያት ዌልዝን ራሱ ቢውልድ ለማድረግ ሞቲቬሽኑ ራሱ የሌለን እንደዚህ ጀነሬሽናል የሆነ ዌልዝን መመስረት ላይ ብዙ ኢንተረስቱም የለንም። ያን ያህል ለልጆቻችን የሚባለው ነገር ብዙም እዛ ጋር አይደለንም ያለነው። ነገር ግን ደግሞ በመጽሐፍ ቅዱሱ ራሱ ብንሄድ ምሳሌ 13 ቁጥር 22 ላይ ምን ይላል? ጻድቅ ለልጅ ልጆቹ ያወርሳል ይላል። እና ለልጆቻችን ብቻ አይደለም ለልጅ ልጆቻችን ሁሉ የሚተላለፍን ነገር ማዘጋጀት መቻል አለብን ማለት ነው። ያ ደግሞ እጅግ 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 ቀላል ነው፣ ሲስተሞችን በተለይ ስንጠቀም ማለት ነው። ስለዚህ ዛሬ እንዴት አድርጋችሁ ነው ዌልዝን ለልጅ ልጅ ማስተላለፍ የምንችለው? አንድ ሰው አሁን ለምሳሌ ዛሬ ኢስቱሌት ለኔ ሊል ይችላል። ነገር ግን ኢትናት ቱሌት ሲስተምን ስንጠቀም ኢትናት ቱሌት። ስለዚህ ዛሬ ላይ ሆነን በምንችላት ለምን 300 ብር ለምን 400 ብር አይደለም ኮንትሪቢዩት የምናደርገው? ያ ትልቅ ነገር ልናስተላልፍበት የምንችለው ነው ማለት ነው። ስለዚህ ጀነሬሽናል ዌልዝን ማስተላለፍ የምትፈልጉ ሰዎች ዛሬ 8 ፒኤም ኢስተርን ታይም፣ ዛሬ ሜይ 3 8 ፒኤም ኢስተርን ታይም ላይ ቆንጆ ትምህርት እንሰጣለን። እንዴት አድርገን ነው ይህንን ዌልዝ ማስተላለፍ የምንችለው? ኤኒ ኤጅ ላይ ልትሆኑ ትችላላችሁ። ረፈደብኝ የሚባል ነገር የለም። ይህን ሲስተም ተጠቅመን በወር የምንችላትን ኮንትሪቢዩት በማድረግ ዴይ ዋን ጀምሮ ይህንን ዌልዝ ክሪኤት ማድረግ እንችላለን ማለት ነው። ስለዚህ ደውሉልኝ፣ ቴክስት አድርጉልኝ፣ ኮመንት አድርጉልኝ። የዙም ኮዱን እልክላችኋለሁ። በዙም ነው የሚተላለፈው። ከቤታችሁ ካላችሁበት ቦታ ሆናችሁ መከታተል ትችላላችሁ ማለት ነው። ስለዚህ ጀነሬሽናል ዌልዝን ክሪኤት ማድረግ እንችላለን በምንችላት በአቅማችን በወር በመክፈል ዴይ ዋን ጀምሮ ያ ዌልዝ ሬዲ የሚሆንበትን መንገድ አሳያችኋለሁ ማለት ነው። ደውሉልኝ፣ ቴክስት አድርጉልኝ። ቴንኪዩ። ሰላም ዋሉ። ባይ